ይሄ አሁን የተመሰረተው የአማራ ፋኖ ብሔራዊ ንቅናቄ ላንተ የሚሰራ አይደለም ይሄ ፋኖ አንድነት ጸረ አማራ ነው ሻቢያ ላይ እንዳይዘምት ያንን መጠበቅ ነው የሱ ስራ forget አማራ አያችሁ እንዲህ አይነት አሽዋፊ ግሩፕ ነው የአማራ ፋኖ ብሔራዊ ንቅናቄ ሆኖ የመጣው እናተ ጀነራል ተፈራ ማሞ የወሎ ሰው ነው እንደሰማሁት ከሆነ ስለ አማራው ጥቅም ግን ጉዳዩ አይደለም ዘመነ ካሴ መሪነቱን የፈለገበት ምክንያት ከበስተኋላ ሆነው የሚያዙት አዛዦች ስላሉ ነው የትግሬውና የሻቢያው ክፍል ምክንያቱም ዘመነ ካሴ በመሪነት ላይ ካልተቀመጠ ወደ አንድ የሚመጣውን ፋኖን to their advantage ሊጠቀሙበት አይችሉም ስለዚህ ነው በተደጋጋሚ ዘመነ ካሴ መሪ ስላልተባለ በመሪነት ሊደርሺፕ ላይ ስላልተቀመጠ ከዚህ በፊት የነበሩትን አንድነቶች ሳቦታጅ ያደረገ ሲያፈርሳቸው የነበረው እሱና አስረስ ማረዳምጤ because they need the leadership position ምክንያቱም ከበስተኋላቸው የገዟቸው ጌቶች አሏቸው